ላይክ እና ሼር ሰብስክራይብ በማድረግ ይሄንን ቤት ይቀላቀሉ ስላችሁ ጋብዣችኋለሁ። በመጀመሪያም ማለት ነው ይሄንን አትክልት ይሄን መልእክት የማስተላልፈው ለኢትዮጵያውያን ነው። ይሄን አትክልት እንዲመገቡ ኢትዮጵያ ምድር ላይ ያለ በሙሉ ይሄን አትክልት እንዲመገብ በትህትና እጠይቃለሁ። ለምን ካላችሁ እንደ መድኃኒትም ብዙ ፕሮቲኖችን በውስጡ የያዘ ነው። ቫይታሚኖችን ማለት ነው የያዘ ነው። ይህም የትኛውም ቦታ ላይ ይገኛል ኢትዮጵያ ላይ፣ ግን እኛ ኢትዮጵያውያኖች አልተጠቀምነውም። ስለዚህ ዛሬ ይሄንን አትክልት ቪዲዮውን ስታዩት ታውቁታላችሁ ብዬ ገምታለሁ። እስከ መጨረሻ ድረስ ቪዲዮውን እዩት። የምግቡንም አሰራር ምንም ነገር አይከብድም። በጣም ቀላል ያለ ቀላል ተራ ስራ ነው። የሚወስደው ከወሰደ ነጭ ሽንኩርት እነዚህ ናቸው። ዘይት እንደ ራሳችሁ መጠን ነው የምታረጉት። ዘይት የሚወድ ዘይት አብዝቶ መስራት ይችላል፣ የማይወድ ያለ ማብዛት ይችላል። በዚህ መልኩ ነው የሚሰራው። ስለዚህ ምግብ ነው ዛሬ ርዕሳችን ማለት ነው። እናንተ ደግሞ ስለዚህ ምግቡ ምንድን ነው፣ አትክልቱ ምንድን ነው የሚለውን ቀጥ ለጥ ብላችሁ ሄዳችሁ ቪዲዮውን እስከ መጨረሻ ድረስ ማየት ይጠበቅባችኋል። እኔም ደግሞ እንደተለመደው በቀጣይ ቪዲዮ ባማረ ባሸበረቀ በደመቀ የዛሬ አበቦቼ የነገ ፍሬዎቼ እያልኳችሁ እንድመጣ መልካም ምኞቴ ነው። ለእናንተም መልካም ቪዲዮ ማየት ለእኔም መልካም የመብላት ፕሮግራም ይሆናል ማለት ነው። ቀጥታ ወዴት እንሄዳለን? እናንተ ቪዲዮን ታያላችሁ፣ እኔ እበላለሁ ማለት ነው። ጎራ በሉ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይክበር ይመስገን፣ ክብር ይስፋ ለመድኃኒዓለም። እኔ ጋር ሁሉ ሰላም፣ ሁሉ መልካም። እንዴት ናችሁ እናንተ? ደህና ናችሁ? ዛሬም እንደተለመደው ጫካ ተገኝተናል ከነ ዘንቢላችን። እንደተለመደው ምን እያልን እንቀጥላለን? የዛሬ አበቦቼ የነገ ፍሬዎቼ፣ ላይክ እና ሼር ሰብስክራይብ አድርጉኝ እያልኩኝ ዛሬም ምርጥ ጽድት እያለ ስፔሻል የሆነ ምግብ ልንሰራ መተናል ማለት ነው። ምንድነው እሱ ካላችሁ እንግዲህ አሳያችኋለሁ። ላጭደው ነው የመጣሁት። ይሄ ማለት ነው ኢትዮጵያ ምድር ላይ ማለት ነው። በቃ ምን ልበላችሁ፣ እንደ ማንኛውም ሳር በቃ በየቦታ በቅሎ ያለ ነው። ግን እኛ ደግሞ ለምግብነት አላዋልነውም ማለት ነው። እኔ እንግዲህ ኢትዮጵያ ስገባ የስፔሻል ምግብ ብዬ ራሱን ምግብ ቤት ሳልከፍትላችሁ አልቀርም። ራሱን ማለት ነው። በጣም ነው የሚጣፍጠው። ዛሬ ይሄንን አሳያችኋለሁ። እስከነ አሰራሩ ቀላል ስለሆነ ብዙ ጊዜም ስለማይወስድ እና ጠበስበስ ምናምን ስለሆነ አሳያችኋለሁ በደንብ አድርጌ ማለት ነው። አብራችሁኝ ትቆያላችሁ። አብረን አጭደን ወደ ቤት እንሄዳለን፣ እናጥባለን፣ እንሰራለን፣ እንበላለን ማለት ነው። እንግዲህ ዛሬ ሁል ጊዜም ቪዲዮዬ ድምጽ በጣም እያስቸገረኝ ስለነበረ ማይክ አለኝ። ለምን ማይኩን ስጠቀም ሰው ያስፈልጋል፣ እንደዚህ ካሜራማን እንደዚህ ማለት ነው። አሁን ግን እኔ ምን አደረኩ? ዛፍ ላይ ስልኬን ሰቀዬ ማለት ነው ስነግራችሁ። ታዲያ ይሄን ስነግራችሁ እናንተ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ በፍጥነት እንድታሳድጉኝ ነው የምነግራችሁ። ተናግሬ ዝም ብሎ ድንጋይ ላይ ውሃ ማፍሰስ እንዳይሆን ማለት ነው። እና ዛፍ ላይ አርጌ ካሜራዬን ደቀኜ ማይኬን አስተካክዬ ነው ዛሬ የማወራው። ጽድት ያለ ድምጽ ይኖራል ብዬ አስባለሁ። ማይክዬ ድምጼንም ትቀይረዋለሽ፣ ስፔሻል ታረጊያታለሽ አይደል? እንዲህ እያልኩኝ ነው ማወራላችሁ። አሁን ቀጥ ለጥ ብለን ወዴት ነው የምንሄደው? ካሜራችንን ይዘን ወደ አጨዳ እንሄዳለን። መጀመሪያ ሳሩን አሳያችኋለሁ። ከዛ በኋላ ቀጥለን አጭደን ይዘን እንሄዳለን ማለት ነው። ይዘን ሄደን አጥበን ምናምን ብለን ግባቱን ሙሉ በሙሉ ማሳያችሁ። እናንተ ታዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄንን ቤት ፏ ፈሽ ሽብርቅ ድምቅ እብድ አድርጉት ማለት ነው። በላይክ እና በሼር በሰብስክራይብ እና አሁን ቀጥታ ወደ ሳሩ ጋር እንሄዳለን። ተከተሉኝ ማለት ነው። ተከተሉኝ። እኔም ዘንቢሌን ይዤ እናንተም ትከተሉኛላችሁ። አብረን ሄደን እናያለን። ዱባ ይሄ ደግሞ እዛ ጋር አሁን ያሳየኋችሁ ነው፣ እራሱ ነው። ይሄ በራሱ ጊዜ የበቀለ ነው።
እኛ የምናጭደው ሳር ግን ላሳያችሁ። ይሄ ማለት ኢትዮጵያ ምድር የትም ሄዳችሁ የትም ጫካ ሄዳችሁ አለ ማለት ነው። ይሄውን በራሱ ጊዜ ነው የበቀለ። ይታያችኋል በደንብ እንደዚህ። ቆይ አላጥብብና ላሳያችሁ። ይሄ እዩት እንዴት አባቱ እንደሚያምር ይታያችኋል። አሁን ይሄ ወደ ምግብነት ይውላል ማለት ነው። አሁን ይሄን እጭድ አድርጌ ነው የሚሄደው። አሳያችኋለሁ ከኔ ጋር ብቻ። ምን ልበላችሁ፣ በቃ ስፔሻል የሆነ ምግብ ነው። እኔ እንግዲህ ለምግብነት የማይውሉ ሳሮች እንዳይገቡብኝ ነው እንደዚህ የምመርጠው፣ እየመረጥኩኝ የማረገው ማለት ነው። እና እንደዚህ ታጭዱና ማለት ነው። እኔ አሁን ኢትዮጵያ ራብ አለ ሰው ሲል እዝጎ ማረኝ ነው የምለው። ለምን ብትሉ ይሄን የመሰለ ለምግብነት የሚውል ሀብታሞች እኮ ነን፣ ግን አልተጠቀምንም እንጂ። አሁን እኔ ኢትዮጵያ ሲሄድ ራብ የለም። እንዶ እግዚአብሔር ይቅር ይበለኝ፣ ድሮ ተራብኩኝ አልኩትን። ይሄው እንደዚህ ልቅም ታረጉና ይሄ ማለት ነው። እሱ ጽድት ያለ ምግብ ነው የሚሆነው። ጽድት ያለ ታችም ሂደን ጨምራለን ገና። ይሄ አይበቃም ማለት ነው። መስራት ካለብን በርከት አድርገን ነው የምንሰራው ስለሚጣፍጥ። ይሄ ማለት እንግዲህ ጾመኛ የሆነ ይሄንን እየሰራ ይበላል። እንግዲህ እኔ ይሄው ኢንሳር እየበላው ነው እየኖርኩ ያለሁት ማለት ነው። ይሄው እንዲህ ያሳምረን አድርገናል። ይሄ ደግሞ ነገ ተመልሶ ይጸድቃል እና እዚህ አካባቢ ጎመን ዘርቻለሁ። ጎመኑ እንግዲህ ደስ ሲለው ይወጣል፣ ደስ ሲለው ይጠፋል። እንደ ሳሩ አይደለም፣ አላቅም ለምን እንደሆነ። ይሄ አሁን በዚህ መልኩ አጽደናል። ይችን ይዘን እንሄዳለን ወደ ቤታችን ስለማይበቃን ማለት ነው። እዚህ ጋር ደግሞ አለ በመስመር ይሄ የተዘራ ነው ኖርማኒ ማለት ነው። እኛ ታዲያ ከዚህ ጨመር እናረግበታለን። አያችሁ፣ ከዚህ ጨመር እናረግበትና ፏ ያለ ምግብ ነው የሚሆነው ማለት ነው። እኔ በዚህ መልኩ አጭጃለሁ። ይኸው እንግዲህ በዚህ መልኩ ታጭዷል። ወደ ቤት ይሄዳል። ይህ ካሜራ ማስቀመጫዬ ነው። እንግዲህ በዚህ መልኩ ይዘን እንሄዳለን ወደ ቤታችን ማለት ነው። ውድ ቤተሰቦቼ እንግዲህ ከጫካ ለቅሜ የመጣሁት አትክልት ይሄ ነው። አሁን እያጠብኩት ነው ማለት ነው። መታጠብ ይፈልጋል፣ በደንብ ማጠብ አለብን። ቀጥታ ከማሳ እንደመጣ ይታጠባል፣ ከዛ በኋላ ይከተፋል ማለት ነው። እንግዲህ እኔ አሁን እዚህ ጋር 3-4 አለቅልቄዋለሁ በደንብ አድርጌ። በደንብ ጠቡት። በዛውም ያላያችሁት እንትን ሌላ ነገር ሌላ ቅጠላ ቅጠሎች ውስጥ ገብተው ከሆኑ በዛውም ታረጋግጣላችሁ ማለት ነው። በዚህ መልኩ አጥቤ ጨርሻለሁ። እኔ እንግዲህ አሁን እዚህ ጋር 2 ሊትር ውሃ አለኝ። ውሃይን ጥዳለው። ውሃው እስኪፈላ ድረስ እኔ ምን አረጋለሁ? ከትፈዋለሁ ማለት ነው። በዚህ መልኩ ከተፋ ጀምሬያለሁ። ውሃዬ ደግሞ በዚህ መልኩ ፈልቷል። ልክ ውሃው ሲፈላ ምን አረጋለሁ? የከተፍኩትን በሙሉ እጨምርበታለሁ ማለት ነው። በዚህ መልኩ ጨምሬበታለሁ። እንግዲህ በዚህ መልኩ ነው ማማስለው። ለምን ብትሉ አትከድኑትም፣ አይከደንም። እንደዚሁ ነው የሚሆነው። እንደዚህ ይሆንና አሁን ታያላችሁ እንዴት ግንፍል እንደሚል። ራሱ ግንፍል ሲል የሆነ ገልበጥ ገልበጥ ይላል ገንፍሎ ራሱ ማለት ነው። እንደዚህ ማቀላቀል ብቻ ነው። እናንተ በየጊዜው ማማሰል አለባችሁ። ስታማስሉት እዩት። በዚህ መልኩ ይሄው እንደዚህ ግንፍል ብሎ ይደርስላችኋል ማለት ነው። በዚህ መልኩ ከገነፈለላችሁ በኋላ ምን ታረጋላችሁ? ማጣሪያ ላይ አንጥታችሁ እዚህ ጋር ማጣሪያ አዘጋጅቻለሁ። ማጣሪያው ላይ ድፍት ታረጋላችሁ። ቀዝቃዛ ውሃ ታረጉበታላችሁ። ይሄ ማለት ቀለሙን አይለቅም። እንደዚህ አረንጓዴ እንደሆነ ነው የሚቀመጥላችሁ ውሃ ቀዝቃዛ ውሃ ላይ ስታረጉት ማለት ነው። እኔ እንግዲህ በዚህ መልኩ አጥቤ ዘፍዝፌዋለሁ ለ10 ደቂቃ በደንብ እንዲቀዘቅዝ ማለት ነው። ከቀዘቀዘ በኋላ ምን እናረጋለን? በዚህ መልኩ ካቀዘቀዝ ነው በኋላ ድጋሚ ውሃውን እንደፋለን። ይሄ ከ10 ደቂቃ በኋላ ነው። አሁን ምንድን ነው እንጨምቀዋለን ማለት ነው።
በዚህ መልኩ ጨምቀን እናወጣዋለን ማለት ነው። በዚህ መልኩ ከጨመቅን በኋላ እናንፈረፍረዋለን። በዚህ መልኩ ጨምቀን ውድ ቤተሰቦቼ እንግዲህ በዚህ ፍትፍት እናረጋለን። በዚህ መልኩ ፈትፍተን ማለት ነው። ድርቅ ማለቱን ቼክ እናደርጋለን። መድረቅ አለበት። ውሃው በደንብ ጨምቀን ማውጣት አለብን እና እንደዚህ ጭምቅ ሲደረግ ደረቅ ሆኖ ሽንኩርቱ ሲገባ ነው የሚጣፍጠው። አሁን ደግሞ የሚያስፈልገኝ ለዚህ ግባቱ እንደምትመለከቱት እኔ ጋር ሽንኩርት ደቃቅ ስለሆነ ያለው ስንት ሽንኩርት ነው ያደረኩ መሰላችሁ? አጠቃላይ ማለት ነው 7 ሽንኩርት ነው የተጠቀምኩኝ። እናንተ ትላልቅ ከሆነ የእናንተ ሽንኩርት ስንት ትጠቀማላችሁ? 4 ራስ ማለት ነው። 4 ራስ በቂያቸው ነው። እዚህ ጋር ደግሞ ነጭ ሽንኩርት፣ ይሄ ነጭ ሽንኩርት ከማሳ ነው የመጣ። አሁን ነው ሂጄ ወርጄ ያመጣሁት። አሁን ነው ይዤ የመጣሁት ማለት ነው። እንግዲህ አፈሩ ራሱ በደንብ አላስለቀኩትም። እንደምታዩት እጄ ራሱ አፈር ነው እና ይሄ 2 ራስ ነጭ ሽንኩርት ትጠቀማላችሁ። ይሄንን ልጬ አጥቤ ተመልሰን እንገናኛለን። እንዴት እንደምከትፈው ማለት ነው አሳያችኋለሁ። ውድ ቤተሰቦቼ ይሄው በቁመት ነው የምንከትፈው። በዚህ መልኩ እኔ እየከተፍኩት ነው ማለት ነው። በዚህ መልኩ ከትፌ ቀጥታ መጥበሻዬ ላይ ዘይት አረጋለሁ። ከዛ ይሄው ሽንኩርቴን እጠብሳለሁ በደንብ አርጌ። ከለሩን እንግዲህ ከለር እስኪሰጠን ድረስ ነው የምንጠብሰው። በዚህ መልኩ ደግሞ ነጭ ሽንኩርቴን 2 ራስ ከትፍ ያለው መልሼ ሽንኩርቴ ላይ አረጋለሁ ማለት ነው። ሽንኩርቴን በዚህ መልኩ ጠባብሼ እየደረሰ ነው ማለት ነው። በዚህ መልኩ ጠባብሰን ከጨረስን በኋላ ለዲኮሩ ይሄን ታክል እናነሳበታለን። ከዛ ቀጥታ የፈተፈትነውን ህንድቤ ወስደን እንጨምርበታለን ማለት ነው። ይሄንን ወስደን እንጨምርበታለን እንዳለ። ከዛ በደንብ አድርገን እናዋህደዋለን። በደንብ አድርገን ማለት ነው። በደንብ አድርገን እናዋህደዋለን። ከዚህ በኋላ የሚቀረን ጨው ብቻ ነው የምንጨምረው። ጨው ሲጨምር አላሳየኋችሁም። እናንተ ጨው ጨምሩበት። ሌላም ቅመም መጨመር ትችላላችሁ፣ እንደ ፍላጎታችሁ ነው። በዚህ መልኩ ደርሶልናል። እቃችን ላይ እንገለብጠዋለን ማለት ነው። በዚህ መልኩ እንዲህ ያማረ ውብ የሆነ በእንጀራም ትበሉታላችሁ፣ በቂጣም ትበሉታላችሁ። በጣም ነው የሚጣፍጠው። የቅድሙ ሽንኩርታችንን እላዩ ላይ እንደዚህ አድርገን እንጨምርበታለን ማለት ነው። በዚህ መልኩ ምርጥ ህንድቤ ሰርተናል ማለት ነው። እና ጎመን በሉት በቃ እንደ ጎመን ነው። በጣም ነው የሚጥመው። በቃ በጣም ነው የሚጥመው። ይጥማል፣ አይገልጸውም። ሰርታችሁ ብሉት። ከወደዳችሁ ደግሞ ሀሳባችሁን አስቀምጡልኝ ኮሜንት